እንዴት አደራችሁ? የዛሬው መድረክ አስፈላጊነት በአንድ በኩል በ2018 ዓ.ም ያከናወናቸውን የውጭ ንግድ ተግባራት በጥልቀት ገምግመን ከጥንካሬውም ከድክመቱም የምንማራቸውን ቁም ነገሮች በደንብ በለየ አግባብ በ2019 ማስፈንጠሪያ በሚሆን አግባብ መወያየት እና አቅጣጫ ማስቀመጥ ነው የሚሆነው። የምታስታውሱት 2018 ዓ.ም ኢትዮጵያ በታሪክ ለመጀመሪያ ጊዜ ሊያስብል በሚችል ደረጃና የእቅዳችንን ብቻ ሳይሆን ከእቅዳችን በላይ ስኬት የተጎናጸፍንበት በአጠቃላይ የጉድስ ኤክስፖርት ወይም መርቸንዳይዝ ኤክስፖርት የውጭ ንግድ 11.2 ቢሊዮን የአሜሪካን ዶላር ገቢ የተገኘበት ነው። ይህ ገቢ መጠን በ2010 በኢትዮጵያ አቆጣጠር በለውጡ መባቻ ከተገኘው ዓመታዊ ገቢ የ2.6 ቢሊዮን የአሜሪካን ዶላር አንጻር ሲታይ የ400% ወይም 4 እጥፍ እድገት ያለው ሆኖ ተመዝግቧል። የዘንድሮውን በጣም ልዩ የሚያደርገው በግለሰብ ላኪ ደረጃም የተመዘገበው ውጤትና ሪከርድ እየተሻሻለ መጥቶ በጣም ከፍ ብሏል። የማድረግ ልክ የማከናወን አቅም መለካት ያለበት በዚህ ደረጃ ነው ማለት ነው። ግለሰብ ላኪ የተለየ ፌቨር፣ የተለየ እርዳታ፣ የተለየ ድጋፍ ሳይደረግለት በዚህ ደረጃ የሚያሳካው ከሆነ እያንዳንዱ ላኪ ዛሬ ራሱ እንዲጠይቅ እንፈልገው እኔ ምን ያህል ላኩኝ፣ ለምንስ በዚህ ደረጃ መሄድ አቃተኝ የሚለው ማየት ጠቃሚ ነው። ይህ ብቻ ሳይሆን በሁለተኛ ደረጃ እንደ ቤስት አፈጻጸም አድርጌ መውሰድ የሚፈልገው ላኪዎች የብዙ የሎጂስቲክስ እጥረት፣ የሎጂስቲክስ ችግር ባለበት ሀገር የማበጠር ጥራት አረጋግጦ የመላክ ስራዎች ጫና በበረታበት ሁኔታ በመጠንም ደረጃ ዘንድሮ እውቅና የምንሰጥና የምንሸልም ነው የሚሆነው። ነሐሴ 30 የውጭ ንግድ ኤክስፖርት አፈጻጸም የላቁ አስተዋጽኦ ያላቸው በየምርት አይነቱ ይሸለማሉ። በመጠን ደረጃ ከ70,000 ሜትሪክ ቶን በላይ ወይም 7 ሚሊዮን ኩንታል ለዓለም ገበያ የተለያዩ ምርቶችን በአንድ አይነት ምርት አይደለም ያሳኩ ኤክስፖርተርስም ጭምር እዚህ ውስጥ ይገኛሉ። የአንድ ሀገር የውጭ ንግድ ጥንካሬው በሀገሪቱ ውስጥ በንግድ ሕጉ አማካይነት ተመስርቶ የሚነግዱ ነጋዴዎች ጥንካሬ ነው። የነጋዴዎቹ ኮሌክቲቭ ጥንካሬ እንጂ የመንግስቱ ኮሌክቲቭ ጥንካሬ ተደርጎ ሊወሰድ አይችልም። የንግድ ከባቢው ጥሩ ባይሆን ኖሮ የውጤት አይገኝበት። ሁሉን ነገር ትሬድ ሊበራላይዜሽን ብለን በጀመርነው ሪፎርም በጣም ስኬታማ የሆነ ሪፎርም ማድረጋችን የመጣ ውጤት ነው። ነገር ግን የመንግስት ስኬት የንግዱን ተዋናይ ስኬት አይተካውም። የንግዱ ተዋናይ ስኬት ደግሞ የመንግስትን አይተካውም። ምክንያቱም የተለያየ ተልዕኮ ይዘን ወደ ስራው የገባ ነው። ተልዕኳችን ዲፋይንድ ነው፣ የተቆጠረ ነው፣ የሚታወቅ ነው፣ የሚተነበይ ነው። በዛ መሰረት ግን ትልልቅ አፈጻጸም ያስመዘገቡ የኢትዮጵያ ኩራት የሆኑ ኤክስፖርተሮችን በዚህ ወር ነሐሴ 30 ሌላ ፕሮግራም እንዳትይዙ ሁላችን በተገኘንበት ሳይንስ ሙዚየም ላይ በልዩ መልክ የምናከብራቸው ይሆናል። በጥራጥሬ፣ በቅባት እህል፣ በቡና፣ በአበባ፣ በእንስሳት ቁም እንስሳት፣ በእንስሳት መኖ፣ በብርና አገዳ በብዙ ምርቶች የተላቀ ውጤት ተመዝግቧል። በየዘርፉ ውጤት በውጤት ነው የውጭ ንግድ ዘርፉ። ብዙ ጊዜ ሚስኮት የምንደራረገው ነገር ስለ ኢትዮጵያ የውጭ ንግድ እድገት ስናወራ አስኢፍ አድጎ የጨረሰ አይነት አድርገን የምንረዳ ሰዎች አለን። ከ3 ቢሊዮን እዚህ ጋር 11 ነጥብ ምናምን ደርሰናል። በ2019 ደግሞ 13.4 ቢሊዮን የአሜሪካን ዶላር እንደርሳለን ስንል ኦፍኮርስ ትልቁ አፈጻጸም የወርቅ ነው። ወርቅ 5.6 ቢሊዮን የአሜሪካን ዶላር ገደማ ወይም ከ50% በላይ ገቢ ያገኘንበት ወርቅ ነው። በግብርና ምርቶችም እምርታዊ ለውጥ ተገኝተዋል። ይሄ ማለት ግን የኢትዮጵያ የማደግ አቅም እና የማድረግ ልክ የተገለጠበት አይደለም። እኛ እንኳን ባስጠናነውና ከተወሰኑ ሰዎች ጋር የጋራ ያደረግነው የኢትዮጵያ የውጭ ንግድ ኤክስፖርት ስትራቴጂ ብለን ያዘጋጀነው ሰነድ ላይ አይታችሁ እንደሆነ በቤስ ኬዝ እና በምናምን ሴናሪዮ ብለን ያስቀመጥነው ሁኔታ እንኳንስ ማክሲመም እድሉን ሚኒመሙንም ጭምር አላሟላም። ዛሬ ኢትዮጵያ 20 ቢሊዮን ዶላር እንደርሳ ቢሆን ኖሮ የሷ ልክ አይደለም። ምክንያቱም እዚህ ያላችሁ ኤክስፖርተሮች ባላችሁ መረጃ ልክ አንዳንድ ሀገራት እዚህ ግባ የማትሏቸው ሀገራት በኢኮኖሚ በእኛ ልክ የማይወዳደሩ ሀገራት ኤክስፖርቱ ጂዲፒ ሬሽዮ፣ ኤክስፖርቱ ትሬድ ሬሽዮቸው በጣም ከፍ ያለ ነው። የኛ ኤክስፖርቱን በራሳችን እጅ አንቀን ስለቆየን ያነቅነውን ማነቆዎች እየጠራረግን በመሆኑ የቀሩ ማነቆዎችም ካሉ ከእናንተ ጋር ዲስከስ ለማድረግ ለመወያየት እና የመፍትሄ አቅጣጫ ለማመላከት እንዲህ አይነት ፕላትፎርሞች ቢያንስ በዓመት 4 ጊዜ መገናኘት ሊጠቅም ይችላል። የሚያጋጥሟቸውን ፈተናዎች፣ የተለዩ እድሎች ካሉ እሱ ላይ ተወያይቶ ከላኪዎች ጋራ ማበርታትን
መደገፍም መከታተልም ያስፈልጋል በሚል እሳቤ የተመቻቸ መድረክ ነው። በዋናነት ፎከስ እንዲደረግ የምንፈልገው የ2019 እቅድ ላይ እቅዱን ማወቅ፣ እቅዱን አውቃችሁ የራሳችሁን ፓርት ዝርዝራችሁን እንድትወስዱ ማድረግ ነው። ፕላናችሁም ጭምር ሪቫይዝ መደረግ አለበት ማለት ነው። አሁን በደረስንበት ኮሚትመንት ልክ ነው ፕላን መደረግ ያለበት። አቅምን ታሳቢ ያላደረገ እቅድ አይደለም። እቅዳችሁ አቅማችሁን አንጥሮ የሚያወጣና ወደ ፊት የሚያስፈነጥራችሁ መሆን መቻል አለበት። እናንተን ለማድመጥ የሚፈታ ማነቆ ካለ በጋራ ለማየት ነው። መልካም የውይይት ጊዜ እንዲሆን እመኛለሁ።